ሰላም እንዴት ናችሁ ቤተሰብ? ዛሬ የፈረንሳይኛ ቃላቶች ወደ አማርኛ እየተረጎምን እናያለን። ፈረንሳይኛ ቃላቶች ምን አይነት ትርጉም እንደሚሰጡና በምን ሰዓት እንደምንጠቀምባቸው ማለት ነው። እና በመጀመሪያ ቦንዦ የሚል ቃል የፍራንስኛ ሲሆን ቦንዦ በምን ሰዓት እንደምንጠቀምበትና ትርጉሙ ምን እንደሚል እናየዋለን። ቦንዦ ማለት ሰላም ለማለት ነው። ሰላም ለሰላምታ ነው የምንጠቀምበት። ቀጣይ ደግሞ ቦንሷክ አለ ቦንሷክ የምንጠቀምበት ጊዜ የማታ ሰዓት ሲሆን ከሰአት በኋላ ማለት ነው። ቦንሷክ የማታ ማለት ነው። ቦንሷክ ብለን እንጠቀም እንዴት አመሹ ወይም እንዴት አመሸህ ቦንሷክ ብለን እንጠቀማለን። ሰሊዩ የሚል ቃል ደግሞ ልክ ተመሳሳይ እንደ ቦንዦ ነው። ሰላም ለቅርብ ስለሆነ ሰላም ጓደኛዬ ወይም ለቅርብ ሰው ሰላም ብለን የምንጠቀምበት ልክ እንደ ቦንዦ ማለት ነው። ሜርሲ የሚለው ቃል ደግሞ የሆነ ነገር ፈልገን አግኝተን ከሰዎች በቃ ለምስጋና የምንጠቀምበት ነው። ሜርሲ በጣም አመሰግናለሁ ለማለት ደግሞ ሜርሲ ቡኩ እንላለን። ሜርሲ ካልን አመሰግናለሁ ነው እጅግ በጣም አመሰግናለሁ ለማለት ደግሞ ሜርሲ ብኩ ብለን እንጠቀማለን። እና አዲስ ጀማሪ ስለሆንኩ ላይክ እና ሰብስክራይብ ፎሎ አድርጉኝ